እሺ ዛሬ ምንድነው ሀሳባችን? ጮቄ በርገርን ሪቪው ልናደርገው። እንግዲህ እስቲ ትጨርሳለች አትጨርስም የሚለው ምናምን እናያለን። አያት አዲስ ብራንች ከፍቷል። እዛ ነን አያጣፉ እዛ ነው ፒሶት። ለማጋነን አይደለም ግን የመጣልን ፖርሽን በጣም ብዙ ነበር። የኔ ኖርማል በርገር ነበር ያዘዝኩት። የሷ ግን ሲንግል ቺከን ሆኖ ኢቭን ደብል ራሱ አይደለም ሌሩ ራሱ ሁለትም፣ በዛ ላይ ሶሱ ምናምን ሌላ ታሪክ። በቃ በጣም እንዳፈተው ቺፕሱ ላይ ደግሞ ለየት ያለ በርበሬ አይነት ነገር አለውና ልክ እንደ ሰንቺፕስ አይነት ነገር ሆኖ በቃ የሆነ ደስ የሚል ቴስት ነው ፊል ያደረግንበትና በቃ ቺፕሱን መብላት ማቆም አልቻለም። ከዛ ሲጋራ ለምን እስቲ በርገሬን አላጣጥመውም አልኩና እዩት በቃ ሶሱ ምናምን እንዴት እንደሚጣፍጥ ጥብጥብ እያለ ምናምን በቃ ፈጣሪውን ፈርቼ ነው እንጂ በቃ በአንድ ጉርሻ ሁላ ልጨርሰው ነበር ነው የምላችሁ። እና በጣም ነው የሚጣፍጠው። እሷን ያት እዚህ ጋር እንግዲህ እየተቀናጣች ነው ቺክኑን ብቻ ቴስት እያደረገችው ማለት ነው። እንግዲህ የሚገርማችሁ ነገር በቃ ወጥ ነው ያደረኳት የፈጠነ ነው በቃ ሙሉ በርገሩ ነው የጨረስኩት። እና በቃ ለአንድ ሰው ፖርሽኑ በጣም በቂ ነው የኔ ራሱ ይፈል ማለት ነው። እሷ ልብስ እንግዲህ እንደምታዩት ነው በጣም በቃ የሌለ በጣም ምርጥ በርገር ነው ማለት እንችላለን። ግን ጭንቅልቅልቅ ስለሚያደርግ በቃ ሶፍት በጣም ብዙ ነው የሚጨርሱት። ዝም ብላችሁ በየደቂቃው የምታነሱት ነው የምላችሁ። እንግዲህ ያው እንደዚህ ግማሹን ከጨረስኩ በኋላ ራሴን ምናምን እያዘዳደው ነበር። እሷ እንግዲህ ተመችቷት ያደናነቀች ነው እየበላች ያለችው ማለት ይቻላል። ሰው እንግዲህ ሄዳችሁ ሞክሩት። አያት ነው አድራሻቸው። እንግዲህ ያለን ሪኮሜንዴሽን ይሄ ነው። ነገር ግን ላለመዋሸት እሷ ሞይቶ አዛ ነበር። ይሄንን ሞይቶ ከምግቡ በላይ ደግሞ የአናናሱ ሞይቶ በቃ አንድ ያስቀምሳይ አቻልኩ በቃ ሲጭኝ ምናምን እያልኩኝ እያስቸገርኩ ነበር። ሞይቶውን መጠጣት ነበር የፈለኩት። እኔ ስፕራይት ነበር ያዘዝኩትና ቆጨኝ። ከዛ በኋላ ነው የምላችሁ ግን እንትን ካልን በኋላ ከበላም በኋላ በበነጋታው ይሄ ይሁን አይሁን አላውቅም፣ ብቻ ይሄንን ቮይስ ሪከርድ ሳደርግላችሁ እሷ እንትን ብላ ነበር ታማ ነበር። ምንድነው ቀይ እዚህ ጋር አስገባላችኋለሁ የታዘዘላትን መድኃኒት ስክሪንሻት አድርጌ ሞይቶን ምንድነው ሄፓታይተስ ነው ምናምን ነገር ማለት ነው። ጎንዞ ዶክተሩን ከምን ይመጣል ምናምን ስትለው ያው ከምግብ ነው ምናምን ነገር አላት ነው። ለማጋነን አይደለም ወይም ለማዋሸት ምናምን አይደለም፣ ግን በጣም ጣፍጦን ነው የበላነው፣ ተመችቶን ነው የበላነው። ግን አንተን ተፍተቴ ትንሽ አሟት ነበር እሱ ወይ ከሷ ይሆናል እንጂ አንበል ተጠራጥረን ነበር። ግን ብቻ የዶሮ ነገር ትንሽ ሳያሰምማት አልቀረም። ለማንኛውም ሄዳችሁ ሞክሩት፣ ተመቻችኋል ብዬ አስባለሁ። እዚህ ጋር ስፕራይቲንግ ግጥም እያደረኩ እንግዲህ ተመችቶን አጣጥመን በልተን ወጥተናል ማለት ነው። እንግዲህ አሪፍ ኤክስፒሪየንስ ነበር። እንግዲህ እንደሚመቻችሁ ምንም ጥርጥር የለንም። ሞክሩት። ይኸውልኝ አልቻለች፣ አስተረፈች። መጨረስ አልቻልኩበት ካይ በቃ ያው ይዛ ተመለሰች። አሪፍ ነው። ስንት ከፈል? ገብታችሁት ኮሜንት ላይ አስቀምጡ እስኪ ስንት ከፍል እንችላለን? ግቡና አይታችሁ ገምቱ። ቻው ባያችሁ። ሰብስክራይብ አድርጉ። በሌላ ቪዲዮ እንመጣለን።